ኢና ሊላሂ ወኢና ኢለይሂም ራጂዑን። ሴት የወለደና ጉም ያፈሰ አንድ ነው ይባላል አይደለም? ዛሬ ቲክቶክ መንደር ላይ ዘው ብዬ ትገባላችሁ የዴዚ እናት የዴዚ እናት የዴዚ እናት ይላሉ ማለት ነው። ልክ ገብቼ ቲክቶክ ምን ሆና ነው የዴዚ እናት ብዬ ፕሮፋይሏ ላይ የዴዚ ቲክቶክ ላይ ስገባ ፕሮፋይሏን በጥቁር አድርገዋለች ማለት ነው። እና እንደው ዴዚ ምን ተሰማሽ? ማለት እናትሽ አንቺን ለማሳደግ በሰው ሀገር እንደዛ ተንከራታ አንቺ ወንድ አፍቅረሽ እሷን ታይ ትምህርትሽን ተማሪ ታይ ትልቅ ነገር ደረጃ ላይ ድረሽ ብላ እንደዛ ስትለምንሽ አይ አሻፈረኝ ብለሽ ወንድ ተከትለሽ ከቤት ወጣሽ። ሲቀርም ደግሞ እሷ የፈረችው አልቀረምና ትምህርትሽን ተማሪ ለትዳርም ትደርሻለሽ ብላ እንደዛ ቲክቶክ ላይ አምጥታ ራሱ አንቺም አሌክስም እንደዛ ምንጭቅጭቅ እያደረጋችኋት እናትሽ ስትመክርሽ ወደ ቤትሽ ተመለሺ፣ ትዳር ይደርሳል፣ መጀመሪያ ራስሽን ቻይ፣ ትምህርትሽን ጨርሺ በዚህ እድሜሽ ብላ ስትመክርሽ አልሰማሻትም። ዛሬ ምን ተሰማሽ? በነገራችን ላይ እናት አባት የሆነ ነገር ሲያያዩ ወይ እናንተ አንዳንድ እናት አባት ምቀኛ እናት አባት ግን አለ ብዬ አላስብም። ግን የሆነ ትዳር ውስጥ እገባለሁ ብላችሁ ወይ ደግሞ ይሄ ሰው ጓደኛዬ ነው ብላችሁ ስታሳየዋቸው ይሄ ሰው አይሆንም፣ ይሄ ሰው አይሆንሽም፣ ይሄ ሰው አይጠቅምሽም ብሎ የሚሉት የሆነ ነገር አይቶ ነው እንጂ ዝም ብሎ ከመሬት ተነስቶ አይደለም። እና ዝም ብሎ ከመሬት ተነስቶ አይጠሉም፣ ያን ሰው ሊጠሉም አይችሉም። ግን በቃ ሴት የወለደ የምር እኔ በጣም ነው ያሳዘነኝ። ዴዚ ዛሬ አይሰማሽም፣ ዴዚ ዛሬ አይታይሽም። ነጌ ግን አንቺም ዛሬ አሁን የ6 ወር ነፍሰ ጡር ነሽ፣ እናት ልትሆኚ ነው። ነጌ ግን የእናትሽ የዴዚ እናት አልፋለች። እውነት ነው እንዴ? ወሬ እንዳይሆን እኮ ነው። ሰምቼዋለሁ ሮሚ ሰምቼዋለሁ። አንቺ ጋር ግን የሰው ወሬ የጠላት ወሬ ምናምን ቢሆንስ ብዬ ነው። አይ የጠላት ወሬ አይደለም። ሰፈር አንድ ሰፈር ናት። ከሆሊዴ ሄዳ ነበረ፣ ኢትዮጵያ ነበረች። አመመኝ ብላ ሆስፒታል ሲወስዷት ጥፋለች። ቲክቶኳን ገብተሽው እንትናም ለጥፋለች። ዴዚ ሾክ ኒውስ ብላ ብላክ አድርጋለች ቲክቶኳን። ስለዚህ ትክክለኛ ነገር ነው። አይ እኔ እንጃ ትክክል አይመስለኝም። እኔ ያኔ እሰማ ነበር። ያ አንቺ ቤት በኩል ነው የምትሰሚው። የሴትዮዋ የዴዚ እንጂ የሴትዮዋ ዘመድ ነሽ። ቤት በኩል ነው የምትሰሚው። ምን ችግር አለው? አወራት የለ እንደ እናቷም አወራት እኮ ነበር። ምን ችግር አለው? ቆይቷላ ማውራት ከጀመረች። ልጄን አፈቀችኝ ብላ ፖስታ ነበረ በቅርብ አይተካታል። አስባችሁታል? በቅርብ ልጄን አፈቀችኝ ብላ እንደምትሞት ታውቋት ነው መሰለኝ። እና በጣም ነው የሚከብደው። እኔ ዴዚ ዛሬ አይደለም የእናት ሐዘን የእናትን ማጣት እያደረ ነው እንደ እግር እሳት የሚያቃጥላችሁ። ገባችሁ አይደለም? አሁን ላይ አይታይም፣ አሁን ላይ አይሰማትም። ሜቢ ግን እንደዛ ስትለምናት ኢግኖር አድርጋ የተወቻት ናፍቀሽኛል ስትል እንኳን አይ ወንድና ቂጥ ባዳ ነው ይባላል። መስሎሻል? ብር መሰብሰብ እኮ ግን ልጅ አላት። በቃ አለቀ። በቃ ልጅ ምንም ማለት አይደለም። በደንብ ነው። የእግር ካቴና ነው ልጅ፣ የህይወት ካቴና ነው። አለቀ። ተዘጋ በሩ። ትልቁ በር ጥርቅም ብሎ ተዘጋ። ልጅ ይዞ መራመድ አይቻልም። ኮንግራጁሌሽን። ይህን ሻማ አብርተሻል፣ ደስ ብሎሻል። ከዚህ በኋላ እንኳን እንደዚህ አይደለችም፣ አሞራውም አይመጣም እዚህ ጋር። እኔ አብረው ሆነው ልጅ ሳያስቀድሙ አብረው ሆነው እዚህ ጋር ሁለቱ ቁጭ ቢሉ ደስተኛ ነው። ግን ስለማውቀው ሳትወልድ ብላ፣ ሳትወልድ ተኛ፣ ሳትወልድ ተማር፣ ሳትወልድ ሩጥ፣ ስለማውቀው ስለምወዳት ነው። ጠልቻት አይደለም። ባይዘዌ ማለት ነው። በጣም
ጂጂክያ እኔ እሷ ባለችው ሀሳብ እደግፋታለሁ። ማለት በተለይ ውጭ ዓለም ላይ የሆናችሁ ልጅ ማሳደግ ኢትዮጵያ ቢሆን ጎረቤት አለ፣ እናት የሆነ ዘመድ ጣል አድርጋችሁ የምትፈልጉበት ሄዳችሁ እንኳን ተመጣላችሁ። ነገር ግን ደግሞ እንደዚህ እንደምታስቡት ቀላል አይደለም፣ ቀላል አይደለም። ገባችሁ አይደለም?